ለእዩብ መኮንን የሰጧቸው 3 ዘፈኖች ሸጌናት ከአልበም ውስጥ የመጀመሪያ ዘፈኔ ከዛ የተሻለ ገንዘብ ማግኘበትን ስራ ጥዬ ነው አልነበረም በጃኖ ስም የተመሰረተ ንግድ ፈቃድ አልነበረም እንዳጋጣሚ ሆኖ እንደውም ትዝ ይለኛል ከእጅጋየሁ ሽባባውም ጋር የተገናኘንበት አጋጣሚ የተፈጠረው የዛን ሰዓት ብዙ ጣውረዶች አሉት ብዙ ደስ የሚሉ አጋጣሚዎች ነበሩት በህይወቴ ውስጥ ምታሳልፋቸው ያንዳንዳቸው ለህይወት ትላልቅ ትርጉም የሚሰጡ የህይወት መንገዶችና መስመሮች አሉ አይደል ከነዛ መስመሮች መሃል አንዱ አድርጌ መመለከተው አይነት ጉዞ ነው ምክንያቱም ከዚህ በፊት ገና ሙዚቃ ሲጀምር የነበረኝ የህይወት መንገድ አለ ከዛ ከጃኖ ጋር በነበርኩበት ጊዜ የነበረኝ የህይወት መንገድ አለ ሁሉም የየራሳቸው የሆነ አዳዲስ በር የከፈቱልኝ መንገዶች ናቸው አሁን ደግሞ ራሴን ችዬ የራሴን ቀለም ይዤ በራሴ መንገድ የመመጣበት አጋጣሚ ስለነበረ ብዙ ጣውረዶች ብዙ ፈታኝ ነገሮች ብዙ አስደሳች አጋጣሚዎች በህይወት ውስጥ ደግሞ በጣም ትላልቅ ትምርቶችን የምታገኝባቸው የህይወት አጋጣሚዎችን ያሳለፍኩበት ጊዜ ነበር ጃኖ ከመግባቴ በፊት በህዝብ የሚታወቁ 2 ስራዎችን ሰርቻለሁኝ ሬጌ ከሚሴና ቆንጆ የሚል ዘፈን ለህዝብ አቅርቤ ያው በጥሩ ተቀባይነት ነበራቸው በጊዜያቸው የጀመርኩት አልበም ነበረኝ ከኤርሚያስ ጊዲ ከሚባል ወንድሜ ጋር አብረን የጀመርነው ከሚካኤል ኃይሉ ያቀናብረው የነበረ አልበም ነበረኝ ወደ 9 ዘፈኖች ሰርተን አጠናቀን ነበር ያው የጃኖ ሐሳብ ሲመጣ ወደዛ ስቀላቀል ነገሮቹ እዛ ጋር አቆሙ እንጂ ከዚህ አልበም ውስጥ ለመጀመሪያ ጊዜ የሰራውት ዘፈን ትዝ ይለኛል ሻጌ የምትል ዘፈን ናት ከአንድ ጓደኛዬ ጋር ከብሩክ አፈወርቅ ይባላል መኖሪያ ቤት ውስጥ ነው ሁሉ እና ሻጌ ናት ከአልበም ውስጥ የመጀመሪያ ዘፈኔ ውስጥ የመካተት ፕሮሰስ ውስጥ መጨረሻ ላይ የወሰንበት ሶረኔ የሚለው ዘፈን ነው ለምሳሌ አልበሙን እስቲ ኃይሉ አልበም አወጣ እስቲ የትኛውን በቃ ቆያ ያን 2 ዘፈኖች ለስማ መጀመሪያ ቢል የትኞቹን ዘፈኖች ነው መጀመሪያ መስማት አለበት የምትለው አንድ ሰው አሁንንና እመኛለሁን ተቃላይ ከጃኖ ባንድ ዘፈኖች 2 ዘፈኖች በቃ አንተ የምትወዳቸው የትኞቹ ናቸው ከተራራው ማዶና ራሴን አልዋሽም እሺ የምን ጊዜም 3 ምርጥ አልበሞች የትኞቹ ናቸው ዝምታ እንደ ሁሉም ሰው ማለት ነው የቴዎድሮስ ታደሰ ዝምታ የእጅጋየሁ ሽባባው ሰምና ወርቅ ነው አይደል በእንግሊዘኛ ጎልደን ዋክስ ምናምን ይሉታል መሳያ ሰምና ወርቅ ሶስተኛው ያበበ ተካ አልበም ከማን ጋር አብረ መስፈን ትፈልጋለህ አንድ ሰው ከሀገር ውስጥ ከእጅጋየሁ ሽባባው ለእዩብ መኮንን የሰጧቸው 3 ዘፈኖች ሮጣለው ወደ እናቴ ቤትና ትክክል ነሽ አንቺ ያንተ የኔ ዜማዎች ናቸው አልበሙ ሲወጣ እንደ በዓለም አቀፍ ደረጃ እንደሚደረግ አይነት ነገር ተደርጎ ለእያንዳንዳችን 25 ሺህ ብር እንዲሰጠን ታሰበና ከዛ የታክሲ ሹ ምናም ሊኖር ስለሚችል ተብሎ 5 ሺህ ተቀንሶ 20 ሺህ ብር ተሰጠን እሱ ነው የተደረገልን አልበሙ ሲወጣ የተደረገልን ነገር እሱ ነው ላይክ እንደ ሪካርዲንግ ዲል እንደሚባለው ስትፈራረም የሚሰጥ የሆነ ብር አለ አይደል ሪካርዲንግ ዲል እንደሚባለው እንደዛ ነው የተደረገልን አንድ ስራ በጣም አይለኛ ስራ ተሰራና ሰክሰስፉል ነበር ስራው እና ተሰርቶ ስፖንሰር ምናምን ነበረንና የመጀመሪያው ቀን የተሰራበት ቀን 10 ሺህ ብር ስጧቸው ለልጆቹ ምናምን ተባለ ከዛ 10 ሺህ ብር አንተ ቀበል የሚሳቡ ተሰርቶ የሚጠቅም ነገር ካለ የሚጠቅም ነገር ጠቀም ያለ ነገር ይሰጠን እንጂ በህይወታችን ውስጥ እስከመቼ ነው ትናንሽ ብር እየተቀበልን ምን ቆየው ምናምን ብለን ሂሳቡ ተሰርቶ ሲመጣ 5 ጭራሽ ወደ ኋላ ያው
አይ ከባድ ነገር ነበር የነበረው። ነበርንም ግን አላማው ላይ ይመስለኛል ሁላችንም እንትን ነበረን የሆነ ደረጃ ላይ የመድረስ በቃ እኔ በግሌ ይሄ ሀገርህን በመውደድ ለሙያ በመታመን ውስጥ የሚከፈል መስዋዕትነት ብዬ ከማስባቸው ነገሮች መሀል አንዱ ነበረ በጊዜው። ምክንያቱም የሆነ ሰው ለሀገሩም ሄዶ ይሞታል እኮ ማለት ወታደር ሆኖ ምናምን ይሞታል። ይሄ ደግሞ በኑሮ ውስጥ በትናንሽ ነገሮች የምትከፍለው መስዋዕትነት ነው። ሶ ሀገርን በሚመለከት በዛ አይነት ደረጃ ሀገራችንን ማስጠራት የምንችልበት አጋጣሚ የሚፈጥርልን ነገር ከሆነ ለምን ብንከፍል ምንም ችግር የለውም፣ ብንነጫነጭም ቢጎልብንም ብንከፍል ምንም ችግር የለውም ብለን ነበረ። እንደ አጋጣሚ ሆኖ እንደውም ትዝ ይለኛል ከእጅጋየሁ ሽባባውም ጋር የተገናኘንበት አጋጣሚ የተፈጠረው የዛን ሰዓት ነው። አዲስ ገሰሰ ጋር ከማናጀራችንና ከፕሮዲውሰሮቹ ጋር በአጠቃላይ አለመግባባት ውስጥ እየገባን መጣን። ያላግባባችሁ ገንዘብ ነው ማለት ነው? በቂ ገንዘብ አለማግኘታችሁ? በቂ ገንዘብ አለማግኘት። ስራው ሁለተኛውን አልበም በራሳችን የሰራ ነው። ያው ሙዚቃ ውስጥ ስትሆን ሁሌም ቢሆን ከመፍጠር አታቋርጥም። የመፍጠር ሂደት ውስጥ ሆነ ነው ነገሮችን የምትሰራው። ሰብ ነው ኢቭን አሜሪካ ቱር አድርገን ራሱ ስንመጣ በፍጹም የማይታሰብ ብር ነው ይዘን የመጣ ነው እና መጨረሻ ላይ በቃ ማለት ከአሜሪካ ቱር ለእያንዳንዳችሁ ሲካፈል ተካፍሎ የተገኘው ብር 1000 ብር አይሞላ፣ $1000 አይሞላ፣ $1000 አይሞላ። ስንገባ አላማው ብለን ነው እንጂ እኔ አሁን ገንዘብም ምንም ለማግኘት ከነበረ ከዛ የተሻለ ገንዘብ የማገኝበትን ስራ ጥዬ ነው አልበም ራሱ ጥዬ ነው እዛ ውስጥ የገባሁት። ሶ አላማው አንድ አድርጎን አብሮንም የነበረ ጓደኛችን ሳሚ ይባላል። እሱም በቃ ይሄ የሆነ ደረጃ ላይ እንድናደርሰው በብዙ መንገድ ሀሳቦቹን እናንሸራሽር ነበር። ሶ እነሱ ነገሮች ተጨማሪ ሆነው ነው በቃ በራሳችን ብንሄድ እኮ በገንዘብም በእንትንም ተጠቃሚዎች መሆን የምንችልበት ከዛም ባሻገር ደግሞ አላማችንን ልናሳካ የምንችልበትን መስመር መፍጠር እንችላለን ብለን ገባን። ምክንያቱም የነበረን ፖቴንሻል በጣም ኃይለኛ ነው። አስበው ሚኪን የሚያክል አቀናባሪ አለ፣ ኪሩቤልን የሚያክል አቀናባሪ ሳውንድ ኢንጂነር አለ፣ ሌሎቹ ሙዚቀኞች በጣም ጎበዝ ሙዚቀኞች ነው ያሉት። ዜማ ራሳችን መድረስ እንችላለን፣ ግጥምና ሀሳቦችን ራሳችን ማመንጨት እንችላለን። የተሻለ ነገር እንስራ ብለን ብንልም አካባቢያችን ላይ ያሉት ሰዎች ቀላል አልነበሩም። ሶ መስራትና ራሳችንን የሆነ ደረጃ ላይ ማድረስ እንችላለን ብለን እና ደግሞ አልበምም ኦሬዲ ከግማሽ በላይ ደርሰን ስለነበረ መጓዝና የሆነ ደረጃ ላይ መድረስ እንደምንችል በጣም እምነቱ ነበረን። ኮንትሪቢዩት የሚያደርጉ ሰዎች አሉ፣ ግን ኮንትሪቢዩሽኑ እንደ ኮንትሪቢዩሽኑ ልክ አልነበረም። እያንዳንዳችን ከሚገኘው ብር የምንከፋፈለው ለአላማው ስንል ኢትስ ኦኬ ተባብለን የምናገኘውን ብር እኩል ነበር የምንከፋፈለው። ሳሚ ሄዶ ንግድ ፈቃድ አወጣ። ንግድ ፈቃድ በጃኖ ስም አወጣ አልነበረም። በጃኖ ስም የተመሰረተ ንግድ ፈቃድ አልነበረም። እኛ በትሪዮ ኢንተርቴይንመንት ስር ነው እንጂ የነበርነው ጃኖ የሚል ስም አለ። ያ ስም ግን የተመዘገበና ሬጅስተርድ የነበረ አይደለም። ሶ በዛ የተነሳ ሳሚ ሄዶ ነገሮችን ሲያጣራ እንትን አገኘ ማለት ስሙ እንትን ነበረ። ሶ ከአዲስ ጋር ስንለያይ ስሙን ይዘን ተለያየን ማለት ነው። ይህንን ነገር እንደ አክሲዮን እናድርገው የሚል ሀሳብ መጣ። አክሲዮን እናድርገው የሚል ሀሳብ ሲመጣ ሁላችንም የየራሳችን የሆነ ሀሳብ ይዘን መምጣት ጀመር። መጀመሪያ ስንሰባሰብ አላማው ነው እንጂ ያሰባሰበን አክሲዮን አድርገን እገሌ ይሄን ያህል ፐርሰንት ያገኝ እገሌ ይሄን ያህል ፐርሰንት ያገኝ የሚል ህግ አውጥተን አልነበረም። ሶ እሱ እርስ በርስ እያጋጨን መጣና መጨረሻ ላይ ከሙዚቀኞቹና ከነ ህዋንም ጋር አለመግባባት ተፈጠረ። ከዛ አልበሙ በኋላ ነው ሁለተኛው አልበም ሊወጣ አካባቢ ነው ይሄ ሀሳብ የመጣው። ከዛ ሀሳቡ መጣ። ከዛ በቃ አለመግባባቱ ረጅም ርቀት ሲሄድ በረን ግን ሁላችንም ያው ልጅነት ላይ ስለነበርን በሀሳቡ ከመግባባት ይልቅ ወደ መጣላትና ወደ መለያየቱ ነው ያዘነበል ነው።
ከዛ በኋላ አልበሙ ሲወጣ እናንተ መሀላችሁ ችግር ነበር ማለት ነው? አዎ አልበሙ ሲወጣ እርስ በርሳችን መግባባት አልነበረንም። አልበሙ ተወጥቶ ተሽጦ ከሚገኘው ብር ተከፋፍለን ለመለያየት ነው እንትን ያደረግነው። የወጣው ወይን ወስናችሁ ነው የወጣው? አዎ ተወስኖ ነው። እንደውም አልበሙ እንዳይወጣም ሁሉ የሆነ ሰዓት ላይ ሆልድ እንዲደረግ ሁሉ ታስቦ ነበር። አረባክ አዎ እዚህ ፖይንት ላይ ይሄንን ፖይንት ከመጨረሳችንና ከመዝጋታችን በፊት አልበሙ እንዳይወጣ ምናምን ተባብለን ተነጋግረን ነበር። ልክ አልበሙ ሲያልቅ ነው ይሄ መጋጨቱም የተፈጠረው። ወደ አክሲዮን እናድርገው ወደሚለው ሀሳብም የተሄደው። በሽምግልና እንደዚህ አልሞከራችሁም? ሞክረናል። በሽምግልና ለመግባባት ሞክረናል። ግን አይ ቲንክ ሁላችንም ልጅነት ውስጥ ነበርና ያልኩህ ነገሩን በትክክል አይተን መርምረን እንዳንወስን ልጅነታችንና ይሄ የነገሮችን ጠለቅ ብሎ ያለ መመርመር ችግር ያመጣብን ነገር ይመስለኛል። እና ደግሞ በማዕከላችን ግጭቶች እንዲፈጠሩ አድርጎናል። እሱ አንዳንድ ቦታዎች ላይ ግልጽ ያልሆኑ ሀሳቦች ነበሩ። ግልጽ ያልሆኑ ሀሳቦች ዝም ብሎ በአሉባልታ ብቻ ዝም ብለን እንድንጋጭ የሚያደርጉን ሀሳቦች ነበሩ በጊዜው። ከዛ በኋላ ያው የፈረሰ ባንድ ነው አልበሙ የወጣው ማለት ነው። ከዛ በግል ትገናኛላችሁ፣ ትነጋገራላችሁ? አዎ በጣም ሰላም ነን ከሁሉም ጋር። አረ ከሙዚቀኞቹም ጋር ከሙዚቀኞቹም ጋር በጣም ሰላም ነን። አሁን ከሚኪ ጋር 2 ዘፈኖች ሰርተናል እዚህ አልበም ላይ። ከሌሎች ከድምጻውያኑ ጋር ትገናኛላችሁ? በደንብ እንገናኛለን፣ እንደዋወላለን፣ ሀሳቦች እንለዋወጣለን። ያው በስራ ርቀት ትንሽ ክፍተት ካልተፈጠረ በስተቀር እንገናኛለን። ባንዱ በመፍረሱ ይቆጫል? አይቆጨኝም። የማይቆጨኝ እስከ መጨረሻው ሰዓትና ጊዜ ድረስ መክፈል ያለብኝን ነገር ከፍዬ ነው የወጣሁት። እና ደግሞ የከፈልኩት መስዋዕትነት እዛ ውስጥ በነበርኩበት ጊዜ የከፈልኩት መስዋዕትነት እንዳልቆጭ ያደርገኛል። ምክንያቱም አይ ቲንክ የሚገባኝን ያህል ከሚገባኝም በላይ ብዬ አስባለሁ። አንዳንድ መስዋዕትነት ከፍያለሁ እዛ ውስጥ በመቆየት። በግሌ ብዙ ነገር መስራት እየቻልኩኝ ለቃሌና ለገባሁበት ነገር ልታመን በሚል ብዙ እንትን ብያለሁ። የጃኖ ባንድ ታሪክ የሚገርም ነው። በጣም ብዙ ማናቀው ነገር ነበር ለካ። ብዙ አለ።